ይውዳል እንዴ አንዳችሁ ከመሃል አለ ሁላችሁም እዚህ ውስጥ ያላችሁ አሐዱኩም አንዳችሁ ከመሃላችሁ አየኩለ ሊበላ ለሕመ አኺሂ የወንድሙን ስጋ እየቆረጠ ማለት ነው መይተን የሞተ ሬሳው ተኝቶ ሬሳውን እየቆረጠ መብላት ያንን ስጋውን የሚወዳለው ያላህ ማለት ይኸውላችሁ ነሚማ ውሸት ነው ጊባ ሐቅም ነው ጊባ ማለት ሐቅ ነው ሐቅ ሆኖ ንግግሩ እውነት ሆኖ ራሱ ማለት ነው ስለዛ ነገር ማውራት ስለዛ ሰውዬ ክልክል ነው ጊባ ነሚማ ማለት ምንድነው ውሸት ነው ውሸትን ወሬ ማውራት ማለት ነው ነማም ይባላል አላህ Subhanahu Wa Ta'ala ረሱል አለይሂ ሰላቱ ሰላም ነሚማ ወሬ ከዚህ የሚያደርጉ ጀነት አይገቡም ብለዋል ነሚማ ያለባቸው ሰዎች ማለት ነው ነሚማ ማለት የውሸትን ንግግር ያላረገውን እየዞሩ ምክንያቱም ስንት ቤትን እንደሚያበላሹ እንዳትረሱ ስንት ፋሚሊን እንደሚያበላሹ እንዳትረሱ ስንት ትዳር እንደሚበትኑ እንዳትረሱ በሌለበት ማለት ነው ነሚማ ማለት ነው የሰው ልጅ ስምን የሚያጠፋ እንደሆነ ጊባ ማለት ግን እውነተኛ ንግግር ነው ወላ يغتب بعضكم بعضا ያለው አላህ Subhanahu Wa Ta'ala ጊባ ማለት እውነትን እኮ ነው የምትናገሩት ስለዛ ሰው ጊባ ማለት ችግሩን ታውቃላችሁ ድክመቱን ታውቃላችሁ ድክመቷን ታውቃላችሁ የቤተሰባችሁ ይሆናል የጓደኛችሁ ይሆናል ወላ يغتب بعضكم بعضا አንዱ ማለት ነው ሐቅም ቢሆን ማለት ነው ወላ يغتب بعضكم بعضا ጊባ ማለት ይሄ ነው እውነት ማለት ነው ጊባ ማለት ስለዛ ሰው ዊክነስ ስለዛ ሰው ድክመት ስለ ጓደኛሽ ድክመት ልትናገር አይገባም ምክንያቱም አንቺ ዊክነስ አለሽ እኔም ዊክነስ አለኝ ሁላችንም ፕራይቬት ምታቂውን ስለዛ ሰው ጓደኛሽ ትሆናለች ጓደኛህ ይሆናል ምታቀው አየኩለ ይወዳል እንዴ ለሕመ አኺሂ ውሸትስ ከሆነ አስቡት እንግዲህ ሊበላ የወንድሙን ስጋ መይተን ሞቶ እዛ ጋር ተኝቶ ማለት ነው ዴድ ባዲው ተኝቶ እየቆረጠ ስጋውን መብላት ይወዳል ለሕመ አኺሂ መይተን ያለው አላህ Subhanahu Wa Ta'ala የሞተውን ኢማጂን እንድናረግ ነው ሬሳውን አኺሂ መይተን ፈከሪህቱሙሁ ይሄንን ዲስከስትድ የምትሆኑበትን ማለት ነው ለማሰብ ራሱ ዲስከስቲንግ የሆነውን ያንን ቆራርጣችሁ መብላት ትፈልጋላችሁ ያለ አላህ Subhanahu Wa Ta'ala አንድ ሰው ሲያወራ ከሰማችሁ ማቆም አላሁ ረቡል ኢዛ ሁላችንም ይቀር ይባላል ከቻለን ማስቆም ካልቻለን ግን ምንድነው ማድረግ ያለብን ጥላት ተነስተው መሄድ ነው ከዛ ቦታ ላይ ወንድማችን አላህ ይርሐመው Subhanahu Wa Ta'ala በቅርብ ሞተው ማለት ነው ስለሰው ሲነሳ አይወድም ነበር አሉ ጥሎ ነበር የሚሄደው አሉ ለኸሚስ ለጁምዓ የሞተው ማለት ነው ወንድማችን የቀብር ቅጣት ነሚማ ያለባቸው ሰዎች የቀብር ቅጣት የሚቀጡ ናቸው ብሎ ረሱል አለይሂ ሰላቱ ሰላም ተናግረዋል በሐዲሳቸው ወሬ የሚያወሩ ማለት ነው ጊባ ስለ ወንድሞቹ ስለ እህቶቹ ሁመዘቲ ሉመዛ ወይል አለላቸው ነው ያለው አላህ Subhanahu Wa Ta'ala ሊኩሊ ለያንዳንዱ ሁመዘቲ ሉመዛ ሁለቱም ባህሪዎች የያዘ ሰው ሁመዛ በውስጥ ያወራል ሉመዛ ያንን ደግሞ ኤክስፖዝ ያደርጋል በአደባባይ ላይ ወጥቶ ያወራል ቁርአን ላይ ነው አላህ የተናገረው Subhanahu Wa Ta'ala ሁለቱም ባህሪ ኬሪ ያደረጉ ሰዎች ወይየውላቸው ወይ ለሚባል ጀሃነም ተዘጋጅቶላቸዋል ይሄ ለምንድን ነው ይሄ አሁን ከአምልኮት ጋር የሚገናኝ ነው አይደለም ይሄ ፐርሰናል ህይወታችን የምንኖረው ነው እኔና እናንተ ስለ አንድ ሰው የማይሆንን ነገር አንድ ሰው ፕሬዘንት ሲያስደርገው ምንድነው የሚሆነው ከሰው ጋር ያለው አመለካከት በሰው ዘንድ ያለው ይወርዳል ያንን ሰው ያንገት ያስደፋል ከሰዎቹ ጋር እሱ ምንም ስለተባለው ነገር አያውቅም ሲመጣ ያሽማጥጡበታል ዙሪያው ላይ ተነጋግረዋል ያላግጡበታል አላህ ደግሞ ይሄንን ያውቃል አቀጣጡን ራሱ እዚሁ ሱመቱል ሁመዛል ላይ ሲናገር ልክ የሰውን ቀልብ እንደነቁት እሳቷ ወደ ላያቸው ላይ ትወጣለች ነው ከእግራቸው ጀምሮ ሱረቱል ሁመዛ ላይ ማለት ነው ሌላ ጊዜ እንትኔ ላይ ለቀቅ ያለሁኝ ማየት ትችላላችሁ ከዛ ምን አለ አላህ Subhanahu Wa Ta'ala አዩሂቡ አሐዱኩም አየኩለ ለሕመ አኺሂ መይተን ፈከሪህቱሙሁ ከዛ ምን አለ አላህ Subhanahu Wa Ta'ala ይላችሁ ያን ካለ በኋላ ወተቁላህ ነገረን አይደለም አላህን ተጠንቀቁ ህግጋቱን ተጠንቀቁ አላህን ፍሩ ስፒሪቹዋል ፍርሃት ነው ቀልባችን ውስጥ አይደል እተቁ ማለት ያስቀመጠላችሁን ድንበር ተጠንቀቁ እንዳታልፉ ወተቁላህ አለና ሁላችንም በዚህ ውስጥ ልንገባ እንችላለን አይደል ኢነላህ አላህ Subhanahu Wa Ta'ala ምንም ጥርጥር የለውም ተዋቡር ረሂም ተውበትን ተቀባይና አዛኝ ነው ሁላችንም እንድንተውበት በሩን ይከፍተልናል አላህ Subhanahu Wa Ta'ala ልብ ብላችሁ ያዙ ከዛ ምን አለ አላህ Subhanahu Wa Ta'ala
ይሄን አያለ ጨምር ያ አዩሃ الناس አለ አላህ Subhanahu Wa Ta'ala always ነው loving and merciful ተውበቱን በር ከፈተልን ሁሌ አላህ Subhanahu Wa Ta'ala loving ነው ወዳጅ ነው merciful ነው ደግሞ እዝነት ሰፊ ነው ይሄን ከተናገረ በኋላ አላህ Subhanahu Wa Ta'ala እንድንተውበት በሩን ከፈተልን ማለት ነው አንዳንዴ ልትሳሳቱ ትችላላችሁ አንዳንዴ ልናልፍ እንችላለን immediately አላህ ይቀርባል የኔ ጌታ ባስታወስን ሰዓት ያን ነገር ማስቆም ከቻልን ማስቆም ካልቻለን አላህ ይቅር ይበላቸው በቃ እንተው ይሄንን ነገር አቁሙ አታውሩ አላህ ይቅር ይበላቸው እኛም ነገ የት እንደምንሆን አናውቅም ስለነዛ ሰዎች ከተነሳ ማለት ልንል የሚገባው ማለት ነው ምክንያቱም እንደዛ አይነት ሲቹዌሽን ላይ ሁላችንም እንገጥማለን ልንገባ እንችላለን ግን ምንድነው ይሄንን አያ ስንሰማ አላህ ያለው ትዝ ይለናል Subhanahu Wa Ta'ala ቀብር ውስጥ ቅጣት አለ አሁን ምን አለ አላህ Subhanahu Wa Ta'ala እስካሁን ያ አዩሃ الذين آمنوا እያለ ነበር ያ አዩሃ الناس አለ የሰው ልጅ በሙሉ ማናገር ጀመረ እዚህ ውስጥ ያላችሁ በሙሉ ሙስሊሞች አላችሁ ያ አዩሃ الذين آمنوا እያለ ሲነግረን ነበር Subhanahu Wa Ta'ala ሱረቱል ሁጁራት አሁን ደግሞ ያ አዩሃ الناس አለ ሁሉንም አጠቃለለ የሰው ልጆችን በሙሉ አስገባ ኢና خلقناكم من ذكر وانثى እኛ ፈጠርናችሁ ከወንድና ከሴት ያስቀደመው አላህ Subhanahu Wa Ta'ala ወንድ ነው መጀመሪያ የተፈጠረው ማን ነው አደም ነው ከዛስ ሔዋንን ፈጠራት አደም እናትም አባትም የለውም ሂዝ ሜሪካል ከኢሳ አለይሂ ሰላም በላይ እኮ twice ነው እኮ የአደም አለይሂ ሰላም አይደል ተአምሩ ማለት ነው እንዴት አምላክነት እንኳን ሊባል ቢጠጋ እንኳን ትንሽ ቢጠጋው አደም ነበር እናትም አባትም የለውም የአደም አፈጣጠር ነው ተአምር ወይስ ኢየሱስ አፈጣጠር ነው ተአምር ለዛ ነው አላህ Subhanahu Wa Ta'ala ኢየሱስን እኮ የፈጠርኩት አደምን እንደፈጠርኩት ነው ያለው ኩን አለው ሆነ የአደምም ሁን ያለው የሆነው ኢና خلقناكم እኛ ፈጠርናችሁ በርግጥ ሚን ዘከሪን ወኡንሳ ከወንድና ከሴት የሰው ልጅ በሙሉ ያወራ ነው አደረግናችሁ የሰው ልጅ በሙሉ ሁላችሁም አንድ ፋሚሊ ናችሁ እያለን ነው ማንንም ከማንንም ይበልጣል ያንሳል የሚባል ነገር የለም በዘርም በምንም ወጀዐልናኩም እኛ ነን ያደረግናችሁ ሹዑበን ወቀባኢል